አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ወዶችዬ እንዴት ናችሁ? አለሁላችሁ። እኔ ደህና ነኝ አልሐምዱሊላህ። ተነስተናል። ጠዋት ቁርሳችንን ልንሰራ ወደ ምጥባህ ገብተናል። እዚህ ጋር ዱቄት አዘጋጅቻለሁ። የዛሬ ቁርስ የካሜር ነው። እስቲ የካሜርን አሰራር አብረን እናያለን። እዚህ ጋር ዱቄቴ 2 ቼላ በዚች 2 ዱቄት አዘጋጅቻለሁኝ። በዚህ ጣሳ ነው የማደርገው እና እዚህ ጋር አሁን 2 ኒዶ እጨምራለሁኝ። 2 ኒዶ 2 ሲኒ ኒዶ እናደርጋለን። እርሾአችንን አደረግን። 3 ማንኪያ እርሾ አደረግን። ያው ዱቄታችን ብዙ ስለሆነ እንዲሁም ቤኪንግ ፓውደር 2 አደረግን። እዚህ ጋር ስኳር እናደርጋለን። 2 ሲኒ ስኳር። ያው ዱቄቱ በዚህ 2 ስለሆነ ያደረኩትኝ 2 ነው ሁሉንም ነገር ማደርገው ማለት ነው። ስኳሬን 2 አደረኩ፣ ኒዶዬን 2 አደረኩኝ፣ እርሾ 3 አደረኩ፣ እንደውም ቤኪንግ ፓውደር። ይሄ ደግሞ ስሙን አላውቀውም በእውነት ቅመም የሆነች ቅመማት ምን እንደሆነች አላውቀውም። ምስማጥ ነው እንደዛ ይሉታል። የሆነ ምስማጥ ነው መሰለኝ። ሙሲባ ትባላለች። እኔ ስሙን በደንብ ስለማላውቅ ነው ሙሲባ ይሉታል ማለት ነው። ያው እንግዲህ እንደየቤቱ አሰራሩ ሊለያይ ይችላል። የኛ ቤት ደግሞ የካሜራ አሰራር ይሄን ይመስላል እላችኋለሁ። እስቲ አብረን እናያለን። እስከ መጨረሻ ድረስ ተከታተሉኝ። እናንተ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ለቤቱም ደግሞ አዲስ የሆናችሁ እንዲሁም ሰብስክራይብ በማድረግ ቤቱን ተቀላቀሉ። ሌሎች ደግሞ እንዲያዩት ሼር አድርጉላቸው። አንድ ሲኒ ዘይት አድርገናል። አብረን እናብካ። የሚጨማመረውን ጨማመርን። አሁን ደግሞ እስቲ አብረን እናቦካለን ማለት ነው። ተከታተሉ። በነገራችን ላይ ግን ስታሹት በደንብ መታሸት አለበትኝ። ያኔ የበለጠ ጥሩ እንዲመጣላችሁ ልክ እንደኛ ሀገር ዳቦ እንደምታወቁትኝ በደንብ ሽታ አድርጋችሁ መብካት ይኖርባችኋል። እንግዲህ ሊጣችን ተቦክቶ ደርሷል። ይሄን ይመስላል። ብዙም አታደርቁትኝ፣ ብዙም አታደርቁት። ሊጡን ለስለስ አድርጉት እሺ። እና ይሄን ይመስላል። ከ2 ሰዓት በኋላ እንገናኝ። ፋሚሊ ይኸው እንግዲህ ተመልሰን መጥተናል። ይሄን ይመስላል። ቦክቶልኛል ሊጤ። ለ2 ሰዓት ያህል ያልኳችሁ እስከ 1 ሰዓት ያህል ነው የቆየው እና እንደዚህ ይመስላል። አሁን ለመዳመጥ እየተዘጋጀው ነው ማለት ነው። በነገራችን ላይ ለመዳመጥ ስትፈልጉ እንደዚህ አታተላልቁትኝ። አያችሁ ትንሽነቱ ሳይዙ
ይሄን ይመስላል። እንደዚህ ነው ማሳነስ ነው ያለባችሁ ማለት ነው። እዚህ ጋር ያው እየዳመጥን ነው እና በምዳምጡ ሰዓት ግን በተቻላችሁ አቅም አታገላብጡት። እሺ፣ በአንድ ጎን ብቻ ዳምጡ። በአንድ ጎን ብቻ አድርጋችሁ ሳይዙን እያስተካከላችሁ በፊት ለፊት ብቻ ዳምጡ እንጂ ካገላበጣችሁት አይነፋላችሁም። እሺ ወዶች ያላችሁ እዚህ ጋር እንግዲህ እየጋገርን ነው። ያው ከላይ እንዲህ ታደርጉትና ከዚያም በኋላ ወደታች እንደዚህ ታወርዳላችሁ። አያችሁት እንዴት እንደሚሆን ሲጋገር እንደዚህ ይሆንላችኋል ማለት ነው። ከላይ ግን ማድረጋችሁ እንዳትረሱ። ከላይ ይደረጋል መጀመሪያ። እዚህ ጋር ካወጣን በኋላ ደግሞ ቅቤ እንቀባለን ከላይ ላዩ። አያችሁት? ዋው ማሻአላህ ነው። ማሻአላህ በሉ። እና እንደዚህ በቀላል ሁኔታ ኸሚርን መስራት እንችላለን ማለት ነው። ቪዲዮን እንደምትጠቀሙበት እርግጠኛ ነኝ ኢንሻአላህ። ሌሎችም ደግሞ እንዲሁ እንዲጠቀሙበት አድርጉ። ያው ዱባይ ላይ ያሉ ብዙ የማያውቁ አሰራሩ ሊኖሩ ይችላሉ እና እንደዚህ አሰራሩ ኸሚር ከብዙ ቤት ሲመጣ እናያለን። ያኔ የተለያየ ነው ሁሉም ቦታ። አንዳንድ ቦታ እንደዚህ ላይ ነፋላቸው ይችላል። እንዲህ ሲነፋ ደግሞ በጣም ደስ የሚለው ማሻአላህ። እና ያው ዋና የመንፋቱ ምክንያት ግን ስዳምጡ ነው። ስዳምጡ ካገላበጣችሁትኝ እያገላበጣችሁ መዳምጡ ከሆነ አይነፋም። ሳታገላብጡ በአንድ ፊት ብቻ መዳምጡ ከሆነ ግን ምርጥ ነው የሚሆንላችሁ ማለት ነው። እንደዚህ ማሻአላህ ደስ ይላል በጣም። ቅመሱትኝ፣ ሞክሩትኝ። ያው እንግዲህ ኸሚራችን ተሰርቶ አልቋል። እዚህ ጋር እንደዚህ ተዘጋጅቷል እና ወዳችኋለሁኝ፣ አከብራችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።